ማሪያ ሉ ሳንቶስ ዶሲያ ይባላሉ። የ70 ዓመት አዛውንት ናቸው። ታታሪም ሰራተኛ ናቸው። ነዳጅ ማደያ፣ ደረጃውን የጠበቀ ሬስቶራንትና ደረጃውን የጠበቀ የሴቶች የውበት ሳሎን ያላቸው ቀጭን ባለሀብት ናቸው። እስከ 70 ዓመታቸው ድረስ ስራ ላይና ቤተ ክርስቲያን ከመሄድ ውጭ የሚያውቁት ምንም አይነት የፍቅርም የትዳርም ጊዜ የለም። ማሪያ ሉሲያ ዶ ሳንቶስ የፍቅር ታሪክ እስከምሞት ድረስ የሚኖረኝ አይመስለኝም ነበር። ምክንያቱም በወጣትነትም ጊዜ ይሁን አሁን ላይ አርጅቼም ወንድ ልጅን በፍቅር ቀርቤ ሳናግር ትኩረታቸው እኔ ላይ ሳይሆን ሀብቴ ላይ ነበር። ስለዚህ ከማንም ጋር ከማውራት ባለፈ ምንም አይነት ንክኪ ሳላደርግ ክብረ ንጽህናዬን ይዤ 70 ዓመት ቆይቻለሁ ብለዋል። ነገር ግን ባለፈው ወር ሞቅ ደመቅ ባለ ዓለምን ጉድ ባስባለ ድግስ ከነ ክብረ ንጽህናቸው ተድረዋል። ማሪያ ሉሲያ ዶ ሳንቶስ እንዴት አሁን ላይ ሀሳባቸውን ቀይረው ማግባት እንደወሰኑ በጋዜጠኞች የቀረበላቸውን ጥያቄ ሲመልሱ አሁን ያገባሁት ባሌን ለማግባት 6 ዓመታትን ምንም ሳንነካካ የመጠናናትና የመገማገም ጊዜ እንዳሳለፉ ተናግረው በ6 ዓመታት ውስጥ ከባድ ፈተናዎችን ፈትኜ አልፏል። ብሬን ሳይሆን ስብዕናዬን፣ ቁንጅናዬን ነው የወደደልኝ ብለዋል። ለነገሩ ልክ ናቸው። የማይሆን ሰው አግብቶ ከመቃጠል የፈለገውን ጊዜ ቢወስድም አጥንቶ መርምሮ ማግባት ይሻላል። ፍቅር እንደሆነ አያረጅም፣ ማምሻም ዕድሜ ነው ይባላል።